ማን ነኝ ብለህ ራስህን ማስብ። አንተ ለመኩራት ማን ነህ? መጀመሪያ ካፈጣጠርህ ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል አይደል? ማን ነህ? አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ አልሸኺር የሚባል ትልቅ ሳል ሰው አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ ይወደው እስኪ ረጋ በላ ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል። አዎ አውቃለሁ አለ። መነሻ የሚያስጠላ ፍትወት ነህ አለ፣ መጨረሻ የሚገማ ጀናዛ ነህ አለ፣ በሁለቱ መሃል ሆድ ላይ ቆሻሻ ይዘህ ምትዞር ነህ አለ። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናን ከዛ ثم إنكم بعد ذلك لميتون ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለህ ነው ምትዞረው። ድንግጥ አረማመዱን አስተካከለ። ከራስ ግን ማን ነኝ እኔ ከሰው ላይ ምቆራ በቀለም በምን ለማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ወላ ተምሽ في الارض مرحا ይላል። መሬት ላይ ተኮፍሰህ አትራመድ። انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ በጦር እንኳን ወለን ተብሉغ الجبال طولا አለም ቆመና ተራራ ጋር ይስተካከል። ምንድነው የምትነፋው? መሬት ልትሰነጥቅ ነው ነው እስኪ ለማንጃሮ ጋር ልትወዳደር? ወላ ተምሽ في الارض مرحا አረጋ ብለህ አሁን እሱ ጋር አንደኛው እሱ እኔ ማን ነኝ ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳን ቢኖር ፍጻሜ ነው። በእስልምናችን ደግሞ ሱኡል ኻቲማ ምንለዋል፣ ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጥ እዝና ፍጻሜ ቢከፋስ ሰው ተችተህ ተሳድበህ ያንተ ፍጻሜ ቢከፋስ ነው። ይሄ ሁለተኛው ከኩራት የሚያርቅ። እኔ አንድ ልጆች አውቃለሁ፣ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ። ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ። ተከራከርናቸው፣ ምን አልናቸው፣ ቀጠሉ። ከተወሰነ ዓመታት በኋላ ይሄ መነግራችሁ ከዛሬ 15 ዓመት በፊት ከተወሰነ ዓመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኙ። ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ። አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይሄን ፍጻሜ ምን ይታወቅ። ብዙ ታሪክ አለ በነገራችሁ የሚያስደንቅ በእስልምና ያለ። ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረገ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ? አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅለው ልጅ እያለው ነው የመከሩ 10 ዓመት። አንዴ አሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው፣ ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው አሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው። ንያ በቀልብ ነው፣ ሰላት ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነየው። ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል። በቀልብ የሚባለውን ሰው ባፉ ይለዋል። ይሄን ይደጋግመውና ተክቢራ ማለት አልቻለ። አሰለቸኛ አሁንም ልልስል እሱም ይላል በቃሉ ረበሽ አንተ ይሄን ነገርህን ተውና ተክቢራ አርግ ግባ አልኩት። እንግጣልና አላሁ አክበር ብሎ ገባ። አንተ በሳጨች ቤት ገባ። አይደርስ የለም መግሪብ አዛን አለ። ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም። እንደዛ ሰውዬ መደጋገም ጀመረ። እንዴት ልበልስ ተክቢራ አላለ። እንደገና ወደ አላህ ተዋድቄ አልቅሽ
ጌታዬ ይቅር በለኝ ብዬ አፌን ፈታዋለሁ። አንተ ሰዎች ላይ የምትተቻቸው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተን ቢፈትንስ ዋስትና አለ? እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያያቸው። እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ለይሰ ምን አኽላቅ ሙስሊም